ሰላም ጤና ይስጥልኝ ተመልካቾቻችን እንደመከረማችሁ። ይህ በአዲስ አበባ ደንብ ማስከበር ባለስልጣን ኮሚኒኬሽን ዳይሬክቶሬት እየተዘጋጀ ወደ እናንተ የሚቀርብላችሁ ይህ የሚያውቁ ኖራል ፕሮግራማችን ነው። በዛሬው ፕሮግራማችን የአዲስ አበባ ከተማ ደንብ ማስከበር ባለስልጣን በከተማ አስተዳደሩ ከተሰጡት ስልጣንና ኃላፊነቶች በተጨማሪ በከተማ አስተዳደሩ የለሙትን የወንዝ ዳር ልማቶች እንዲሁም ደግሞ የኮሪደር ልማቶችን በመጠበቅ ላይ ይገኛል። በዛሬው ፕሮግራማችንም በአራዳ ፓርክ የሚገኙትን የአዲስ አበባ ደንብ ማስከበር ኦፊሰሮች ውሎ የምናስቃኛችሁ ይሆናል። አብራችሁን ቆዩ። አዲስ አበባ ደንብ ማስከበር ባለስልጣን በርካታ ተልእኮዎችን ይፈጽማል። ከመደበኛ ስራዎቹ በተጨማሪ በከተማ አስተዳደሩ የሚሰጡትን ልዩ ተልእኮዎችን እየፈጸመ ይገኛል። እዚህ አራዳ ፓርክ ላይ እንግዲህ ባለፈው በክቡር ጠቅላይ ሚኒስትራችን ተመርቆ አራዳ ፓርክ ሙሉ እንደምታየው በርከት ያለ ሰፊ ቦታ ነው ተመርቆ ለህዝብ አገልግሎት ክፍት ሆኖ አገልግሎት እየሰጠ ነው ያለው። ይህን አገልግሎት እንግዲህ ህዝቡ በተገቢው መንገድ ተጠቃሚ እንዲሆን የአዲስ አበባ ደንብ ማስከበር ባለስልጣን ደግሞ እዚህ ውስጥ ያሉ በርካታ የእግረኛ መንገዶች አሉ፣ የተሽከርካሪ አሉ፣ የሳይክል መንገዶች አሉ፣ ሌላ ደግሞ የተዋቡ ቦታዎች አሉ። እነዚህ ህዝቡ ተጠቃሚ በሚሆንበት ሰዓት ላይ እነዚህ የተከለከሉ ቦታዎች ለምሳሌ ሳሮች እንዳይፈገጡ፣ ላይቶች እንዳይበላሹ፣ አጠቃላይ እግረኛው በእግረኛ መንገድ ላይ እንዲንቀሳቀስ፣ ሳይክሎች ደግሞ በሳይክል መንገድ ላይ እንዲንቀሳቀስ ተልእኮዎችን ተቀብሎ እየሰራ ነው ያለው። ከተማ አስተዳደሩ በነፃ ህብረተሰቡ የሚፈልገው ከቤተሰቦቹ ጋር ከጓደኞቹ ጋር ቦታዎችን እየጎበኘ እየተዝናና ያለበት ሁኔታ ስላለ እነዚህ አገልግሎት በሚወስድበት ሰዓት ላይ ደግሞ በሚፈለገው መንገድ ላይ እየተንቀሳቀሰ የሚፈልገውን ነገር እንዲያገኝ ያንን ነገር እያደረገ ነው ያለው ማለት ነው። የደንብ ማስከበር በሁለት ሽፍት ነው እየሰራ ያለው። ጠዋት 12 ሰዓት ላይ ገብቶ እስከ 6 ሰዓት ተኩል የሚሰራ አለ። ከ7 ሰዓት ደግሞ እስከ 4 ሰዓት ላይ በሁለት ሽፍት የሰው ኃይሉን በመጨመር ጥበቃዎችን እያደረገ ነው። እንዳይበላሹ፣ እንዳይረገጡ፣ አጠቃላይ ሌሎች ጉዳት እንዳይደርሱባቸውም ሌሎች ጥቆማዎችን ደግሞ ህብረተሰቡ በየት በኩል ላይ መንገድ እየወደ ለምሳሌ የልጆች መጫወቻዎች አሉ፣ ዝም ብለው ደግሞ ከሚያደርግባቸው ቦታዎች አሉ። እነዚህን የሚያገኝባቸውን ቦታዎች የመጠቆምና አጠቃላይ የገቢው ደህንነት በአራዳ ፓርክ አዲስ አበባ ደንብ ማስከበር ኦፊሰሮች ውሎ ምን ይመስላል የሚለውን ከስምሪት አሰጣጣቸው ጀምሮ ምን አገልግሎት እየሰጡ ነው የሚለውን ያየንበት ፕሮግራም ይህን ይመስል ነበር። አብራችሁን ስለቆያችሁ እጅግ በጣም አድርጌ አመሰግናለሁ።